ሰላም ጤና ይስጥልኝ የተቻበችኛ ቤተሰቦች። ባለፈው ቪዲዮአችን ላይ በጀሚናይ ኤአይ ተጠቅመን በኢንተርኔት ገንዘብ የምናገኝባቸው መንገዶችን አይተናል። ዛሬ ደግሞ ያንን ያወቅነውን እውቀት ወደ እውነተኛ ዶላር ለመቀየር የመጀመሪያውና ትልቁን እርምጃ እንወስዳለን። አዎ ዛሬ በዓለም ላይ ታዋቂ በሆኑት ፋይቨር እና አፕወርክ ድረገጾች ላይ እንዴት ከተቀናቃኞቻችን ቀድመን የምንታይበትና ስራ በቀላሉ የምናገኝበትን ፕሮፌሽናል አካውንት መክፈት እንደምንችል በተግባር ደረጃ በደረጃ እናያለን። ብዙ ሰዎች አካውንት ይከፍታሉ፣ ነገር ግን ስራ አያገኙም። ለምን ይመስላችኋል? ፕሮፋይሎቻቸውን በደንብ ስለማያደራጁ ነው። ዛሬ ያንን ምስጢር እንፈታለን። አሁኑኑ ቪዲዮን ላይክ አድርጉና ወደ ስራ እንግባ። ወደ አካውንቱ ከመሄዳችን በፊት የትኛው ይሻለናል ለሚለው አጭር ምላሽ ልስጣችሁ። ፋይቨር ማለት እናንተ የምትሰጡትን አገልግሎት፣ ለምሳሌ የትርጉም ስራ እንደ ዕቃ አውጥታችሁ የምትሸጡበት፣ ደንበኞች ራሳቸው ፈልገው የሚያገኙባቸው ቦታ ነው። አፕወርክ ደግሞ አሰሪዎች ስራቸውን ይለጥፋሉ፣ እናንተ ደግሞ ይህንን ስራ መስራት እችላለሁ ብላችሁ የምታመለክቱበት አፕላይ የምታደርጉበት ትልቁ ገበያ ነው። ዛሬ በሁለቱም ላይ ውጤታማ ለመሆን የሚረዳንን ዋና መሰረት እንጥላለን። እሺ አሁን ወደ ስክሪኑ እንለፍ። መጀመሪያ የምናደርገው ወደ ድረገጹ መሄድና ሳይን አፕ ወይም ጆይን የሚለውን መጫን ነው። እዚህ ላይ ትልቅ ስህተት እንዳሰሩ ሁልጊዜ ጆይንስ ፍሪላንሰር ወይም I am a freelancer looking for work የሚለውን መምረጥ አለባችሁ። በመቀጠል ስማችንንና ትክክለኛ የኢሜል አድራሻችንን እናስገባለን።
ኢሜይላችንን ካረጋገጥን በኋላ ወደ ዋናውና ወሳኝ ክፍል እንመጣለን። እሱም ታይትል እና ዲስክሪፕሽን ማስተካከል ነው። በጄሚናይ ኤአይ በመታገዝ ሙሉ ፕሮፋይልን ማሳመር። እኛ የተች አቢሲኒያ ቤተሰቦች ስራችንን የምንሰራው በብላት ነው። ፕሮፋይሎቻችን ላይ የምንጻፈው ማራኪ ማብራሪያ ባዮ ራሳችን ከምንጨነቅ ጄሚናይን እንጠይቀዋለን። ለምሳሌ ጄሚናይ ላይ ገብቼ I want to create a Fiverr profile for Amharic English translation service. Write professional and accurate profile description for me ብዬ ስጠይቀው ተመልከቱ። በሰኮንዶች ውስጥ ደንበኞችን የሚስብ ለእምነት የሚጥል ፕሮፌሽናል ማብራሪያ ጻፈልኝ። ይህንን ኮፒ አድርጌ ፕሮፋይሎቼ ላይ እናስቀምጣለን። አሰሪዎች ይህንን ሲያነቡ ስራ የመስጠት እድላቸው በጣም ከፍተኛ ይሆናል። እንግዲህ አካውንታችሁን በተሳካ ሁኔታ ከፍተን አደራጅተናል። የመጀመሪያውና ከባዱ ደረጃ ይህ ነበረ። አሁን ለእናንተ የምሰጣችሁ የቤት ስራ አለ። ዛሬውን ይህንን ቪዲዮ አይታችሁ ስጨርሱ አካውንታችሁ ክፈቱ። የከበዳችሁ ወይም ያልተሰራላችሁ ደረጃ ካለ ኮመንት ላይ ጻፉልኝ። እያንዳንዱን እያነበብኩ መለስላችኋለሁ። በሚቀጥለው ቪዲዮ ደግሞ በእነዚህ አካውንቶች ላይ የመጀመሪያው ስራ እንዴት እንደምናገኝና ገንዘባችንን እንዴት ወደ ኢትዮጵያ ባንኮች እንደምናስገባ በዝርዝር እናያለን። ያን ቪዲዮ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳረሱ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ከተች አቢሲኒያ ጋር ሁልጊዜ ወደፊት። በሌላ ቪዲዮ እስከምንገናኝ ቻው።